ምን መሰላችሁ? በጣም የሚገርመው ነገር ልጅ ሆነን ስንጫወት ስንሯሯጥ ስንት ወርቀን ተነስተናል። እስቲ የሚያውቅ ሰው አለ? ስንት ወርቆ እንደተነሳ፣ ስንት ተጎርቶ እንደተነሳ፣ ስንት አልቅሶ እንደተወ የሚያውቅ ሰው አለ? የለም። እስቲ ንገረኝ በቁጥር ታስታውሳለህ? አታስታውስም። አሁን ታዲያ በሁኔታ ላይ ወርቀህ ለምን ትቆጥራለህ? ለምን ታስባለህ? እንደዛው ሁሉ ነገር ስትረሳው ይረሳል። ለወደፊት የመቀጠል ማሰብ ነው እንጂ ውርቀቱን ማሰላሰል፣ አለመከናወኑን ማሰላሰል፣ መቁጠር፣ መጸጸት፣ ጸጸት፣ ሌላ ነገር ይሆንክ ነገህን እንዳታበላሽ ዛሬ ላይ በደንብ ወይቲን በደንብ ስራህን በደንብ አገልግሎትህን ለማገልገል ራስን አነሳሳ እንጂ ውርቀትህን አትቁጠር። የሰውን ውርቀት የሚቆጥር ጠላት ነው፣ ዲያብሎስ ነው። አንተ በራሲ የራስን ውርቀት እየቆጠርክ ቀንህን ነገህን ወደፊት ያለውን እቅድ እንዳታበላሽ እንደ ልጅነት እንደ ጠዋቱ እንደ ጥንቱ ርሳው አዲስ ወይ ትቀጥል። ኢየሱስ ይወድሃል።